በጣም አስቸጋሪ ነው በታክሲ ስራ በዚህ ሰዓት አሁን መተዳደር ምን ማለት ከባድ ነው። ሰው ሙያችንን ለበጎ ዓላማ ማዋል አለብን። በእኔ ገዛ እቺ መኪና ፏ ብላ ወደ ስራ ከሄደች ከዚህ በላይ ምን እፈልጋለሁ? ተሜን እጅግ በጣም አድርጌ አመሰግናለሁ። መኪናዬን ሁላችሁም አይታችኋታል። በመጀመሪያው ዙር ላይ የነበራትን ኮንዲሽን አይታችኋታል። አሁን ያለችበት ደግሞ የተለየ ኮንዲሽን ነው ያላት። ትራንስፎርም ያደረግናል። በጣም ደስ ብሎኛል። ግሩምን አግዙት ብላችሁ ጋብዛችሁናል። ግብዣችሁን አክብረን ተቀብለን ደግሞ የግሩምን መኪና እንዲያሳምረን አስረክበነዋል ማለት ነው። እሺ ውድ የቲክቶክ ተከታዮቼ ተሜን ሜንሽን አድርጋችሁልኝ ዛሬ ተሜ አምፖል ስትሪ ጠርቶ ወደ እሱ ጋር እየሄድኩ ነው። ጉዞ ጀምሬያለሁ። Staple gun snap in the back of the shop. Granddad's hands never once had to stop. Cigarette hanging tape, measure at his hip. Straight lines, kid, that's how futures get stitched. Coffee on the counter, chalk dust on the floor. Cuts in the fabric, cuts in his palms from before. Said life said quick, if you slack on the seams, pull tight, tuck, clean it. Grume. Come on. ግሩም ከደብረ ዘይት አይሲዋ መጣለች። ሰላም የተሜ አምፖል ስትሪ ቤተሰቦች፣ ግሩም አንድ አይሲ እንድንሰራለት ጥያቄ አቅርበዋል። ለእኛ ብቻ ሳይሆን ለመላው የአምፖል ስትሪ ወይም የታፕሰሪ ባለሙያዎች ማለት። በዚህ አጋጣሚ ቪዲዮውን እንዳየን አረና ግሩሜን እንስራለን ብለን አይሲዋን ይዞ ከደብረ ዘይት ተከስቷል። ግሩሜን ገንዘብ አናስከፍለውም፣ ግን የሚገርም ስራ ደግሞ ሰርተን ለማስረከብ ተዘጋጅተናል ማለት ነው። ሙያችንንም ለበጎ ዓላማ ተሜ አምፖል ስትሪ የግሩሜን መኪና ውስጥ ከፈት አድርገንኛው ደስ ይለኛል። ብራቮ ልጅ አስጎብኛቸው እስኪ። ኦኬ ተሜ እንግዲህ እቺን ትመስላለች መኪናዬ። አንተ በጋበዝከኝ መሰረት ያው እዚህ ድረስ መጥቻለሁ እና በጎ ስራንም አይቻለሁ። ጥሩ ፈገግታና ደስ የሚሉ ሰራተኞች አይቻለሁ። ተቀብለናል በዛ መልኩ አይደለ? ቴንክ ዩ ግሩሜ። እንግዲህ የግሩሜ መኪና አይሲ ነው። እንግዲህ አይሲ ደግሞ ከተማችንን ካቀን በትራንስፖርት ዘርፍ ውስጥ ከፍተኛ ድርሻ እና አስተዋጽኦ ካደረጉት ውስጥ በጣም አቻዩ መኪና ነው። ከአንተ ጋር ስንት ጊዜ ቆየ መኪና? 4 ዓመት ቆይታለች ከኔ ጋር እቺ መኪና 4 ዓመት ቆይቷል። አሁን አንድ ቦዲ እንዳደስክ አይቼዋለሁ። ቦዲውንም እዛ ቪዲዮ ላይ እኔ አልበላም አልጠጣም ብዬ እንደዚህ ፏ አርጋታለሁ። እስኪ ስለ ቦዲው እድሳት ሁኔታ ንገረን። የቦዲው እድሳት እንኳን በአጋጣሚ ጋሪ ገጭቷት በዛ አማካኝነት ነው አስገብተልበት። ምኑ ጋር ተገጨ ለመሆኑ? ጋሪው እስኪ ምኑ ጋር ገጨው? ከፊት ለፊቱ የተገጨው። ኦኬ። እና በዛው ለሱ ስገባ እንደ ተሜ ደግሞ ጥሩና አስተዋይ የሆነ ሰራተኛ ነበር። እሱ በአጋጣሚ እኔ የተወሰነውን ሸፍናለሁ ብሎ ሰርቶልኛል። እንደዚህ ውብ አድርጎ ሰርቶልኛል። ብራቮ ልጅ። ማን ይባላል እሱ ገራጅ? በዚህ አጋጣሚ ደብረ ዘይት ያለ ልጅ ነው አይደል? ደብረ ዘይት ነው። ፕሮሞት አድርገው አመስግነው። ደብረ ዘይት ነው የሚሰራው። ሱልጣን ገራጅ ይባላል። ኦኬ። እና ሱልጣን በጣም ነው የማመሰግነው። መኪናውን ውብ አድርጎ ሰርቶልኛል። ደስ ብሎኛል። እና እንዲሁም ተሜ ጋር መጥቻለሁ። ዛሬ ደግሞ የተቀረውን ተሜ ውብ አድርጎ ሊሰራልኝ ከደብረ ዘይት ጠርቶኝ መጥቻለሁ። ብራቮ። ሱልጣን ገራጅ ደብረ ዘይት። ተሜ አምፖል ስትሪዎች እጅግ እናመሰግናለን ለግሩሜ ላደረግከው መልካም ስራ። ሙያችንን ለበጎ ዓላማ ማዋል ይጠበቅብናል። እኛ ቤትም በወር 1 መኪና በነፃ እንሰራለን እንደ ተሜ አምፖል ስትሪ። ግን ይህን ቪዲዮን ሳየው ብቻ ሳይሆን ከዛ በፊትም የኔን ቪዲዮች ላይክ ታደርጋለህ፣ ኮሜንት ታደርጋለህ። ከተሜ አምፖል ስትሪ ቤተሰቦች አንዱ ነህ ግሩሜ። ስለዚህ ደግሞ በዲምፕል ነው የምትለዩ ይገባለች። ኦኬ። ስለዚህ ይህን መኪና ምንድን ነው እንድንሰራልህ ያቀረብከው ጥያቄ? እስኪ እናውረው። ኮርኒሷና ምንጣፉና
ታፒሴሮቹ የጎን ታፒሴሮቹ ብራቮ። ስለዚህ አሁን መሰረታዊ ችግር ያለባት የምንለው የመኪናዋን ኮርኒስ ነው። ስለዚህ የግሩሜን የመኪና ኮርኒስ ሰንሩፍ አላት ምናምን ቆንጆ አድርገን እንሰራታለን። የግሩሜ ጥያቄ የመኪናው ፍሎር ቢነጠፍልኝ የሚል ነው እና ሄድላይነሩ ወይ ኮርኒሱ ቢሰራልኝ የሚል ነው። ስለዚህ ተሚያ ፖሊስትሪ ያላቸውን ነገሮች እንዲሁም ደግሞ እነዚህ ግድግዳዎቹ የሉም። የውስጥ ግድግዳ የቦዲ መሸፈኛዎቹ አርጅተዋል። እነሱንም በጣም በጥሩ ሁኔታ ለግሩሜ እንሰራለታለን ማለት ነው። ግሩሜ ጥያቄ ቀረበልን ለፍሎር ለግድግዳ ታፕሲርና ለኮርኒስ ቢሆንም እስኪ ወንበሮቹንም እግረ መንገድ ሰራችሁ መባላችን አይቀርባል። ስለዚህ በጥሩ ሁኔታ የሞተር ልብሷን ምናምን እንስራት፣ ግን ጊዜ ተጨማሪ ግን ጠይቀ ይችላል። ምንም ችግር የለም። ብራቮ ግሩሜ። ስለዚህ የግሩሜን መኪና የመኪናውን ኮርኒስ እንሰራለታለን። ፕላስ ሰንቫይዘሮቹ ፀሐይ መከላከያዎቹን እነዚህ ወንበሮቹን ጨምረን ፍሎሩን እነዚህ የሙቀት መከላከያ የሞተር ልብሶቹን በጥቅሉ በታፕሴሪዎቹን ጨምረን ነው የምንሰራው። ስለዚህ ግሩሜ ወደ ስራ ልንጓዝ ነው። ከበጎ ስራችን ከወሩ አንዱ ነው ወደ ስራ። መኪና ተከፋፍለን ወንበሯን፣ ኮርኒሷን፣ ፍሎሯን፣ የሙቀት መከላከያዋን፣ የግድግዳ ታፕሴሪዎቿን፣ ዶር ሳይዶቿን በሙሉ ልንሰራ ነው ማለት ነው። ቲሞቻችን ሌትስ ጎ ወደ ውስጥ ዳይ ትላለህ። ዳይ ቴክ 5 ትላለህ። ዳይ ቲናይሲ ማለት ነው። ዱቄት ልናረጋት ነው። ምን ይመስላችኋል? ሬዲ ዝግጁ። ህዝቡ እንዴት ነው? ዝግጁ። ፊታችሁ ወደ መዚህ ነው መልስ። እንዴ ምንድን ነው? የት አለ እንዴ? የመጨረሻ ላይ ያለች እንዴ? Ground in silence, hand on the wheel. I don't talk about speed, I just show how it feels. Red line in my rear view, red lights. Every lane mine cut through air like a knife. No brakes, heartbeat harder than the stakes. Don't shake, I turn pressure into flame. Night run, no chase, I'm the one. Whole road looks small when I think. Big grip, smoke, swirl when I shoot. One turn, make the whole world tilt. Yeah, fast fight, burning through the tires. Every mile, higher, dash glow. Numbers climbing wider, I don't slow down, I just rise up. Fast fight, roaring. Red line in my rear view, red lights. Every lane line cut through air like a knife. No brakes, heartbeat harder than the stakes. Don't shake, I turn pressure into flame. Night run, I don't chase, I'm the one. Whole road looks small when I come. Big drip, smoke, swirl when I shift. One turn, make the whole world tilt. Yeah, fast fight, burning through the tires. Every mile, higher, dash glow. Numbers climbing wider, I don't slow down, I just rise up. Fast fight, roaring in my chest. Left lane, living out, settle for less. Fast fight, red line in my rear view, red lights. Every lane mine cut through air like a knife. No brakes, heartbeat harder than the stakes. Don't shake, I turn pressure into flame. Night run, I don't chase, I'm the one. Whole road looks small when I come. Big drip, smoke, swirl when I shift. One turn, make the whole world tilt. Yeah, fast fight, burning through the tires. Every mile, higher, dash glow. Numbers climbing wider, I don't slow down, I just rise up. Fast fight, roaring in my chest. Left lane, living out, settle for less. Red line in my rear view, red lights. Every lane mine cut through air like a knife. No brakes, heartbeat harder than the stakes. Don't shake, I turn pressure into flame. Night run, I don't chase, I'm the one. Whole road looks small when I come. Big drip, smoke, swirl when I shift. One turn, make the whole world tilt. Yeah, fast fight, burning through the tires. Every mile, higher, dash glow. Numbers climbing wild.
ዛሬ እንግዲህ መኪኔን የመረከቤ ጊዜ ነው። ተሚያ ፖሊስ ትሪ ባደረገልኝ የነፃ ስጦታ መሰረት ዛሬ መኪኔን ጨርሶ በአንድ ቀን ጨርሶ ሊያስረክበኝ ነው። ዛሬ መኪኔን እስከማያት ድረስ በጉጉት እኔም ጓጉቻለሁ። የተሜ ስራዎች ከዚህ በፊትም እጅግ ያማሩና ውብ ስራዎች አሉት። በስራው እተማመናለሁ። የኔን መኪና ደግሞ ምን አስመስሎ እንደሚጠብቀኝ እዛው ስደርስ አያታለሁ። Ground in silence, hand on the wheel. I don't talk about speed, I just show how I feel. አቦልጅ ታዲያስ ግሩሜ እንዴት ነው? ያለ መኪና በእግር አስመጥተናል። ኧረ ምንም ችግር የለም። ስራዎችን ከዚህ በፊት ስላየኋቸው ደስተኛ ነው ብዬ አስባለሁ። ስለምትከታተለን ጥርጣሬ የለኝም። የተወሙ ስራዎች አይቻለሁ። ስለዚህ የኔንም ስራ እንደዛለው ውጤት እንጠብቅ ማለት ነው። ምን አስደናቂ ነገር ለአንተ ለማሳየት ተሚያ ፖሊስ ትሮች የሚገርም ድካም ደክመናል እና በእርግጠኝነት እንደምትወደው ገምታለሁ። ሄደን ዝግጁ ሌትስ ጎ እንሄዳለን፣ እናያለን። የሚያምር ነገር እንጠብቃለን። እናየው። ብራቮ። ይሄን ይመስላል። ግሩሜ ከፍቅር ሀገር ነው የመጣብን እኮ ከደብረ ዘይት። ምን እንደምል አላውቅም። ካሞን በጣም ያማረ ስራ ነው። እንዴት አገኘው ግሩሜ? በእናትህ በስራው እንኳን ምንም ጥርጣሬ የለኝም ነበረ። ብራቮ ልጅ። ያው እንደተለመደው የኔም መኪና ያማረ ሆኗል። እንዳየኋቸው መኪኖች ሁሉ እጅግ ውብ አድርገን ይሰራልኝ። እጅግ በጣም አመሰግናለሁ። ከጠበቅኩት በላይ ነው። በጣም ቴንኪዩ ግሩሜ። ኮርኒሱን ነበር ያንተ ጥያቄ የነበረው። ከኮርኒሱ ውጪ እነዚህ ታፕሴሪዎቹ የግድግዳዎቹ እንዲሰሩ ነበር። ከዛ ደግሞ መተን ደግሞ ስናየው ወንበሯን በዛው ፏፏ ብላ ተመሳስላ ትውጣ እንጂ የምን ቀልድ ነው ብለን ፍሎሩን ጨምረን ግድግዳዎቹን በደንብ ከነሙሉ የገቢና ወንበሩ ማች አድርገን ሰርተናል። ስፔሻሊ ምንጣፍ ላይ የምትመለከተው ማቴሪያል በጣም ሃይ ኳሊቲ ነው። ቢኮዝ ታክሲ ነው የምትሰራበት። በጣም ጠንካራ ነገር ያስፈልጋል። እግር ይበዛበታል። የተጠቀምናቸው ጨርቆችም እድፍ የሚችሉ በቀላሉ የማይመነችኩ የሚወለወሉ ሌዘር ታይፖች ናቸውና በዚህ መልኩ የግሩሜን መኪና ውብ አድርገን እንግዲህ እያስረከብን ነው። ግሩሜ በዚህ አጋጣሚ ለተሚያ ፖሊስ ትሪ ቤተሰቦች የምታስተላልፈው መልእክት ካለ እድል ልስጥህና ቆይታችንን እናጠናቃለን ማለት ነው። ያው ተሚን እጅግ በጣም አድርጌ አመሰግናለሁ። መኪናዬን ሁላችሁም አይታችኋታል። በመጀመሪያው ዙር ላይ የነበራትን ኮንዲሽን አይታችኋታል። አሁን ያለችበት ደግሞ የተለየ ኮንዲሽን ያላት ትራንስፎርም ያደረግናት በጣም ደስ ብሎኛል። የተሚያ ፖሊስ ትሪ የዩቲዩብ ድረገጹን ሰብስክራይብ አድርጉለት። እናመሰግናለን። በጣም ቴንኪዩ ግሩምዬ። ተሚያ ፖሊስ ትሪ በወር አንዴ ከምንሰራቸው የበጎ አድራጎት ስራዎች ውስጥ የግሩሜን ስራ አካተን ገንዘብ ያልተቀበልንበት ለፍቅር ለመዋደድ ሙያችንን ያዋልንበት። አንዳንድ ጊዜ በነገራችን ላይ ግሩሜ ሰው መኪና ስላለው ያለው ይመስልናል። ታውቃለህ አይደል? አስተሳሰባችን መኪና ያለው የሞላለት ነው እኮ ይመስለው። በዚህ መኪና ስንት ቀዳዳ ይሞላል? እስኪ አንተ ንገረን። ለምሳሌ በዚህ መኪና ስራ ህይወት እንዴት ነው? እስኪ እንደው ህይወት እንዴት ነው? የታክሲ ህይወት ምን ይመስላል? ከባድ ነው። የታክሲ ቤተሰብ ታግዛለህ ምናምን? ቤተሰብ ታግዛለህ። ያው ያለው የማቴሪያል የየዕለቱ የማቴሪያል ጭማሪዎች እንዳለ እነሱ እንዳሉ ሆኖ በቃ በጣም አስቸጋሪ ነው በታክሲ ስራ በዚህ ሰዓት። አሁን መተዳደር ምን ማለት ከባድ ነው። ሁሉ ነገር እንደምታየው ነው። ሰው እንዲህ ትንሽ ብንደጋገፍ ግን እንደዚህ አይነት ሰው ምርጥነዋል። ምን እንደጋገፍ እኮ እኛ በዚህ ፍሪ በምንሰራበት ነገር ማስተላለፍ የምንፈልገው አንድ ትልቁ መልእክት ይህንን ነው። ሙያችንን ለበጎ ዓላማ መዋል ይቻላል። ከመነገድ ከማትረፍ ገንዘብ ከማግኘት ባሻገር ሰዎችን ለማገዝ ማዋል ያስፈልጋል። የሆነ ወቅት ሰው አግዛለሁ ብሎ ፕላን የሚያደርግ ሰው አለ። ብራዘር ዛሬ ካልጀመርከው መቼም አታደርገው። ሰው ካለው ነገር ላይ እያካፈለ ካልሄደ ገባ። እኛ እኮ እዚህ መኪና ላይ ገንዘብ ብንቀበል ስለማይጠቅመን አይደለም ግሩሜ፣ እሺ አይደለ? ግን ከገንዘብ የሚበልጥ ማህበራዊ ትስስሮች አሉ። ሰው ሙያችንን ለበጎ ዓላማ ማዋል አለብን። በእኔ ገዛ እቺ መኪና ፏ ብላ ወደ ስራ ከሄደች ከዚህ በላይ ምን እፈልጋለሁ? እና እንዲህ አይነት ስራዎቻችን የሚቀጥሉ ነው የሚሆነው። ግሩሜ ስለመጣ እኛንም ደግሞ እንድንሰራለት ኢንቫይት ያደረጋችሁ የቲክታክ ቤተሰቦች ተሚያ ፖሊስ ትሪዎች ከወዴት አላችሁ? ግሩምን አግዙት ብላችሁ ጋብዛችሁናል። ግብዣችሁን አክብረን ተቀብለን ደግሞ የግሩሜን መኪና እንዲያሳምረን
አስረክበነዋል ማለት ነው። እዚህ ጋር መሰግናለሁ። ደብረ ዘይት ስመጣ ምን ልጠብቅ ሄደችና ዊን ማድረግ ነው እንጂ ስማ ምን እንጠብቅ? ደብረ ዘይት መጥቼ እኔ ምንድን ነው የማገኘው? እስኪ ንገረኝ በእናትህ። አሳ አለ ደብረ ዘይት ሐይቆቹ ላይ። በእርግጥ ደብረ ዘይት እኮ ከአዲስ አበባ ጭንቅንቅ ሲለን ተንፈስ የምንለው ወደ ሊሳክ እና መጣ ብለን ተንፈስ የምንለው እና በሐይቅ የተከበበች ከተማ ነች እና እዛ ብትመጣ ሰው ምርጥ ነው። ደብረ ዘይት ሰው አሪፍ ሰው። እኔ ከአዲስ አበባ ቀጥሎ ከፍተኛ ደንበኛ ያለኝ አዳማ፣ ሻሸመኔ፣ ደብረ ዘይት እነዚህ ከተሞች ላይ ነው ከፍተኛ ደንበኛ ያለን እና የኛ የቲክታክ ገጾች ላይ ይታያሉ። እዛ ብዙ ሰው ያቀናል። የእውነት አሁን ደግሞ በቃ በዚህ መኪናዋን ራሱን ይበለቅ አለቀልን። እውቅና በእውቅና ብዙ ሰዎች ያዩት እቺ ነች እያሉ ነው። መኪናዋ እቺ ነች እያሉ ይተቋቁሙ። በእናትህ ባረገልህና ደብረ ዘይቶች ያው የግሩሜን መኪና አሳምረን ልከንላችኋል። ከእናንተ አንድ ነገር አብዝተን እንጠብቃለን። የቲክታክ ፔጃችንንም የዩቲዩብ ፔጃችንንም በመቀላቀል አበረታቱን ትላል። በጣም ነው የምናመሰግነው ግሩምዬ። በማንኛውም ጊዜ አንዳንድ ነገሮች ካሉ እንዲተጋገዝን እናስኬዳለን ማለት ነው። ስራ ላይም እንዲቀና መኪናህን እንዲያምራ ፏ ብላ ደስ ይላል። በነገራችን ነው መኪና አይደለም እንደዚህ ታድሶ ምናምን ቀርቶ ታጥቦ ስትነዳው ደስ ይላል። ዘይቱን ቀይረህ ስትነዳው በቃ የሆነ ነገር ይጨምራል። ስለዚህ መኪኖቻችን እንክብካቤ ይፈልጋሉ። እነዚህ መኪኖች ደግሞ የሀገር ባለውለታ ጭምር ናቸው። አይሲ አገር ያቀና ነው። አባቴ የእንጦጦን ዳገት እንዴት እንደሚወጡት ብታይ ያን ሁሉ ሰጭ ነው ይገርመኛል። 89 ምናምን ሞዴሎች ያለው እዛ ውይይቱ ታክሲዎች እና ታክሲ በእርግጥ የሀገራችንን ትራንስፖርት በማሳለጥ ከፍተኛ አስተዋጽኦ አድርጓል። በታክሲ ስራም በርካታ ወጣቶች ይተዳደራሉ። እንግዲህ መብራን ቦታ ተጠቃሚ ያለው አጎታ መብራን በረከት አሜን። እንደዚህ ታዝነበለ አሜን። ያባት አሜን። ደስ እንዳሰኘኝ ሁሉ ቤተሰብን መላ ቤተሰብን መብራን ታሰኘኝ። አሜን አሜን። ግሩሜ በጣም ነው የማመሰግነው። ምርቃት ከየትኛውም አቅጣጫ ቢመጣ አሜን ብሎ መቀበል ነው። ወዳችኋለን፣ እናከብራችኋለን። ተሜ አፖልስትሪ ታንክ ዩ። Red line in my rear view, red lights, every lane mine cut through air like a knife, no brakes, heartbeat, heart